ሄሎ ሰዎች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ የምላችሁ ከንግድ ባንክ ነው የምንደውለው ሰው የሚሉ ሰዎች እኮ እኔ ጋም ደረሱ። በሰው ስስቅ በእኔ ደርሶ ቁጭ አለ። ደወለላችሁ እኔ ጋ ሰውየው። ከዛ ኢሳያስ ማንቴ እባላለሁ ከዋናው መስሪያ ቤት ነው የምደውለው ከአዲስ አበባ። ሲቢኢ ብር በቅርቡ አስጀምረሻል አይደለ? ያንን ልናስተካክል እየደወልን ስለሆነ አሁን እሱ ጋር ደውለን ምናምን ብላ 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 አለላችሁ። እሺ ምናምን በቃ ከየት ነው የደወልከው? ከየት ነው የደወልከው አልኩት ድጋሚ ማለት ነው። ከሄድ ኦፊስ አልኩሽ አይደለ እንዴ? አጫጫሁን የማንጓጠጡን የምን አትጠይቁኝ ማለት ነው። ደግሞ ሌባ በዚህ ደረጃ ያፈጣል እንዴ? እና ከሄድ ኦፊስ ከሆነ በቢሮ ስልክ ደውልልኝ ይለዋለሁኝ። እዚህ የማልነግራችሁ ስድብ፣ የሰደበኝ ስድብ ልነግራችሁ አልችልም። በቃ በግድ ካልዘረፍኳችሁ፣ በግድ በቃ ካልተጭበረበራችሁልን ስድብ የሚገርም ነው። እኔ በባለፈው ከኛ ጋር የሚሰራ ሰውዬ ሴት ናት ደውላ ከእንደዚህ ደውላ ሲቢኢ ብርህን ላስተካክልልህ ስለሆነ እኔ የምልህን እየተከተልክ ሂድ ምናምን አለችውና ያንን ሲቢኢ ብር እንትን ስል ሰውየው ባነነ እና መሀል ላይ እሺ ላረግ እንደዚህ ምናምን ግን ደህና ነሽ ሲላት የኔ ጌታ ይቀልዳል፣ ደንበኛችን ይቀልዳሉ እንዴ ብላ አረፍ። አረ ቀልዱንስ የጀመርሽው አንቺ ነሽ አላት። አሁን በሱ ስንነጋገር ቆይተን ሰንብተን ምናምን እኔ ጋር ደግሞ ደወሉ። አይገርም? እባካችሁ ሰዎች የእውነት ተጠንቀቁ። እንደዚህ በተለይ ይሄ ከባንክ ነው የምንደውል ምናምን በቃ የትኛው ብራንች ነው መተን እራሳችን እናስተካክላለን በላቸው። በቃ እነሱ የሚሏችሁን አትስሙ። ያለቻችሁን ትንሽዬ ገንዘብ አጭበርብረው ይዘውባችሁ ነው የሚሄዱና ተጠንቀቁ ለማለት ነው እኔ የምላችሁ ሰዎች። ሌላው ዲስክሪፕሽን ላይ የሆነ አፕ አስቀምጥላችኋለሁ እና በዛ እየገባችሁ ኦንላይን ስራ ስሩ። የምትፈልጉ ሰዎች ነው፣ ግዴታ የለውም። ኦንላይን ስራ ስሩ። ስትመዘገቡ የኤጀንት አይዲ ነው የምልክላችሁ። ኤጀንት ሆናችሁ እንድትመዘገቡ ነው። ሆስት ሆናችሁ አትመዝገቡ። ምክንያቱም ሆስት ሆናችሁ ስትመዘገቡ ያ ሆስት ያረጋችሁ ሰውዬ ኤጀንት ስራውን ቢያቋርጠው ወይ ደግሞ የሆነ በቃ በምንም መንገድ ቢሆን ስራውን ሳይሰራ ቢያቋርጥ እናንተ ሆስት እንደሆናችሁ መቀጠል ስለሌለባችሁ የትኛውንም አፕሊኬሽን ተልኮላችሁ ኦንላይን ስራ ስትጀምሩ ኤጀንት ሆናችሁ ጀምሩ። አሁን እኔ የምልክላችሁም የኤጀንት ሊንክ ነው፣ አስቀምጥላችኋለሁ። የምትፈልጉ ሰዎች አውርዱና አፑን ጀምሩት። ካልሆነ ትተውታላችሁ። በቃ ምን ችግር አለ? ካልሆነ ኢንስቶል አርጉትና የማይመቻችሁ ከሆነ አንስቶል ታረጉታላችሁ ማለት ነው። ያን ያህል ከባድ አይደለም። ግን በተለይ ሰዓት ያላችሁ ሰዎች ቲክቶክ ላይ ዩቲዩብ ላይ ምናምን ጊዜያችሁን ስታጠፉ የምትውሉ ሰዎች እባካችሁ ስሩ። 1 2 3 እልክላችኋለሁ። ለዛሬው ከዚህ ቪዲዮ ጋራ አንድ ሊንክ አስቀምጥላችኋለሁ። በዛ መሰረት ገብታችሁ አውርዱት አፑን። ከዛ ተመዝገቡ። የኤጀንት አይዲ ነው። ከዛ ዋትሳፕ ኤጀንት ለመሆን የዋትሳፕ የምትጠቀሙበትን ዋትሳፕ ሞባይል ነምበራችሁን ስለሚጠይቅ ለእኔ ጻፉልኝና እዛ ላይ ከስር ከዛ ቴሌግራም ላይ ቪዲዮዎች እንዴት እንደሚሰሩ ምናምን እልክላችኋለሁ። ዋትሳፕ ያወረዳችሁ ሰዎች የዋትሳፕ ነምበራችሁን ትነግሩኛላችሁ ማለት ነው። እኔ አውርጃለሁ አስጀምሪኝ የምትሉ ከሆነ በቴሌግራም ጆይን አረጋችሁና አይዲ ሞልታችሁ ስራውን ትሰራላችሁ። ካልፈለጋችሁ ደግሞ
አንስቶል ብላችሁ ታወጡታላችሁ ማለት ነው። እኔ ስለማገኝበት ነው የእውነት የምነግራችሁ። ማርያምን ነው የምላችሁ። አገኝበታለሁ፣ እሰራበታለሁ። ኤጀንት ሆናችሁ ስትሰሩ፣ ሰዎችን በስራችሁ ስታስተዳድሩ ምናምን ደግሞ በቃ ኮሚሽን ይታሰብላችኋል። ያ ኮሚሽን ሆስት ሆናችሁ ስትመዘገቡ ግን አልፊ ነው በጣም። እናንተ የምታገኙት ከራሳችሁ ብቻ ነው ማለት ነው። ኤጀንት ሆናችሁ ስትሰሩ ግን በስራችሁ ከመዘገባችሁት ሰው ታገኛላችሁ። ይሄን በደንብ አስረዳችኋለሁ። እናንተ ብቻ ፍቃደኛ መሆናችሁን ግለጹልኝና እኔ እነግራችኋለሁ እንዴት እንደምትገቡ። በቴሌግራም ደግሞ እንትን እልክላችኋለሁ፣ ቪዲዮዎች እልክላችኋለሁ። ያንን በማየት ቀላል ነው፣ ትመዘገቡና ትሰራላችሁ የምትፈልጉ ሰዎች ማለት ነው። እና ቅድም የነገርኳችሁን ይህንን ከኢትዮ ቴሌኮም ማነው ከዚህ ቦታ ነው የደወልን ከዚህ ቢሮ ነው የደወልን ሲሏችሁ በቃ የትኛው ብራንች ነው ይሄን ይዛችሁ ኑ ቢሏችሁ ሌላው ቀርቶ አትውጡ። ምክንያቱም እነሱ ያውቋችሁ ይሆናል። እነዛ የሚደውሉት ሰዎች እኮ በአካልም ሊያውቋችሁ ይችላሉ። እኛ ነን እንጂ ማናውቃት። እኔ በተደወለልኝ ስልክ በነገራችን ላይ መልሼ ስደውልበት ሲቪኢ ነው ትሩኮለር ያወጣልኝ ሲቪኢ ብሎ ነው። ያ እንግዲህ መጀመሪያ ሴቭ በተደረገበት አይደለ? ያው አጭበርባሪ ነው። ሲቪኢ ብሎ ሴቭ አድርጎት ይሆናል ራሱ ሰውየው፣ አላውቅም። ግን እባካችሁ ተጠንቀቁ። በቃ ትንሽም ብር ብትሆን 1000 ብር ቢበሏችሁ ራሱ ይቆጫል። ለምን? እናንተ ከየት ሰርታችሁ እንደምታመጡ ሁላችንም እናውቀዋለን። ስለዚህ በአጭበርባሪዎች እንዳትበሉ። ከንግድ ባንክ ነው፣ ከአዋሽ ባንክ ነው፣ ከምን ባንክ ነው፣ ከአቢሲያኒያ ምናምን ሲሏችሁ አትስሙ። በቃ የትኛው ብራንች ነው ራሳችን መተን እናስተካክለዋለን። አለቀ በቃ ማለት ያለባችሁ ማለት ነው። እኔን ጥርግርግርግ አድርጎ ነው የሰደበኝ። ጥርግርግ በቃ እንዳልሸጥ እንዳልለወጥ። ከዛ እኔም አዳመጥኩት ዝም ብዬ። ምክንያቱም ባለጌን መቼም አትመልሱለትም። አንዳንዴ የሞራል ስብዕና የሚባል ነገር አለ። እኔ ከሱ ጋር አፌን አልከፍትም ከማላውቀው ሰው ጋር ለስድብ። ምን እስኪሰድብ ድረስ ሰድቦ እስከሚጨርስ ድረስ አስጨረስኩ። ሲበቃው ራሱ ዘጋው። በቃ ይሄ አሁን ለማንም አትከሱ። ለማን ይከሰሳል? ይሄ ለየትኛው ሰው ነው የሚከሰስ? ለየትኛው መንግስት ይከሰሳል? ለባንኩ ነው የምታመለክቱ? ለማን? ምክንያቱም የማይታወቅ አጭበርባሪ ለማንም ከሌ ነው ብላችሁ ልትከሱት የማትችሉት ራሳችሁ መጠበቅ ብቻ ነው ያለባችሁ እንጂ ሊከሰስም ምንም ሊል የማይችል ሰው አትከሱም። ስለዚህ ውዶቼ ራሳችሁን ከአጭበርባሪዎች ጠብቁ። ራሳችሁን ከአጭበርባሪዎች ጠብቁ። ራሳችሁን ከአጭበርባሪዎች ጠብቁ አደራችሁን። በቃ ብር እናስገባላችኋለን እንደዚህ ከሚሉ ምንም የሚገባ የሚወጣ ብር የለም። የእናንተን ነው ይዘውባችሁ የሚሄዱት። ስለዚህ ተጠንቀቁ። በቃ አተርፋለሁ ብላችሁ እንዳትከስሩ፣ አተርፋለሁ ብላችሁ እንዳትከፍሉ፣ በላለሁ ብላችሁ እንዳትበሉ ተጠንቀቁ እላችኋለሁ። አመሰግናለሁ ስላዳመጣችሁኝ። ሰላም ሁኑልኝ። ላይክ አድርጉልኝ ቪዲዮዬን፣ ሼር፣ ሰብስክራይብ። በተለይ ሰብስክራይብ የለኝም፣ እባካችሁ ሰብስክራይብ አድርጉልኝ። በሌሎች ጉዳዮች እስክመለስ ሰላም ቆዩኝ።